እስራኤል በኢራን ፕሬዝዳንታዊ ቢሮ አዲስ መጠነ ሰፊ ጥቃት መሰንዘሯን ከደቂቃዎች በፊት አስታወቀች። ተባብሶ በቀጠለው በዚህ ጥቃት ቴህራንን ጨምሮ በርካታ የኢራን ግዛቶች መትቻለሁ ነው ያለችው እስራኤል። ቢቢሲ በበኩሉ ናታንዝ የተሰኘው የኢራን የኒኩሌር ጣቢያ መውደሙን አረጋግጫለሁ ብሏል። በሌላ በኩል የእስራኤል መከላከያ ሚኒስቴር ቴል አቪቭ ተጨማሪ ጥቃቶችን ለመሰንዘር በሊባኖስ በኩል ስፍራዎችን እየያዘች እንደምትገኝም ነው የተናገሩት። ኢራን በበኩሏ የመልስ ምት የሚሆኑ በርካታ ጥቃቶችን መሰንዘሯን ስትቀጥል 30 የሚሆኑ የጦር ሰፈሮችን ኢላማ አድርጋለሁ ብላለች። በሪያድ ሳውዲ የሚገኘው የአሜሪካ ኤምባሲ በኢራን 2 ድሮኖች በደረሰበት ጥቃት መውደሙ ተናግሯል። እስራኤልና አሜሪካ በኢራን እስካሁን ባደረጉት ጥቃት የሟቾች ቁጥር ወደ 787 ከፍ ሲል በኩዌት 6 የአሜሪካ ወታደሮችም መገደላቸው ታውቋል። የመካከለኛው ምስራቅ ጦርነት በፈጠረው ቀውስ በዓለም አቀፍ ደረጃ የነዳጅ ዘይት ዋጋ በከፍተኛ ሁኔታ እየጨመረ ነው። የዓለም ኢኮኖሚ የደም ስር የሚባለው የሆርሙዝ የባህር ሰርጥ ኢራን በይፋ መዝጋቷን ነው የገለጸችው። የኢራን አብዮታዊ ዘብ ከፍተኛ ባለስልጣን መተላለፊያ መስመሩን ቴህራን ዘግታለች ሲሉም ተናግረዋል። በዚህ ሰርጥ ለማለፍ የሚሞክር ማንኛውም መርከብ ካለ በእሳት ይጋያል ሲሉ ነው ጠንከር ያለ ማስጠንቀቂያ የሰጡት። የአብዮታዊ ዘብ ዋና አዛዥ አማካሪ የሆኑት ብርጋዴር ጀነራል ኢብራሂም ጀባሪ ለኢራን መንግስት መገናኛ ብዙሃን ዛሬ እንደገለጹት የሆርሙዝ ሰርጥ ተዘግቷል። ማንም ሰው በዚህ በኩል ለማለፍ ቢሞክር የአብዮቱ ዘብና መደበኛ የባህር ኃይሎች እነዚህን መርከቦች በእሳት ያጋዩዋቸዋል ነው ያሉት። በአሁኑ ወቅት የኢራን እርምጃ ዓለም አቀፍ የኢነርጂ አቅርቦት ላይ አደጋ የጣለ ሲሆን በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ ሊፈጥር እንደሚችልም ከወዲሁ ተሰግቷል። ትልልቅ የጭነት መርከቦች ድርጅቶች በሰርጡ በኩል የሚያደርጉት ጉዞ በአሁኑ ሰዓት ሲያቆሙ ከ200 በላይ መርከቦች በሰርጡ ዙሪያ ቆመው እንደሚገኙ ነው የተገለጸው። የሆርሙዝ ሰርጥ መዘጋት በዓለም አቀፍ ደረጃ በየቀኑ ጥቅም ላይ የሚውል 20 በመቶ የነዳጅ መጠን ያግዳል ተብሏል። ይህም የነዳጅ ዋጋን እስከ $100 እና ከዚያ በላይ ከፍ ሊያደርገው ይችላል። ለጉዞ የሚያስፈልግ የኢንሹራንስ ዋጋ በከፍተኛ ሁኔታ በመጨመሩ የመርከብ ባለቤቶች በዚህ በኩል ለማለፍ ስጋት ገብቷቸዋል ሲል የዘገበው ቢቢሲ፣ ኤንቢሲ፣ አልጀዚራ እና ሮይተርስ ናቸው። ጌታውን አበበ ነበርኩኝ። ሰላም።